እጅ አላንስም። በጣም ስታሳዝን። ካዲያ ተሸክመ የምታበላት መሆኑን ብታውቅ ኖሮ ካዲያ ለምንድን ነው ቤዛን ጥላት ሄድከው? እንደዛ ስትለምን እያት ነበርክ። እንደዛ ስለምን እያት ነበርክ? ሳትወለድ በፊት የጠላ እማ እንደማትፈልግ እኮ ታየ። ስታረግዝ ጥላት ሄድክ። ህይወቷን እንድታጠፋ ህይወቷን እንድታጣ አደረካት። የቱ ጋ ነው ያንተ አባትነት? ስድብ በቻልኩና የስድብ ናዳ ባሽጎደጎድኩበት እዚህ ሰውዬ ላይ በጣም የሚያናድር ሰውዬ ነው። ኪያን ሊያመሰግናት ሲገባ እሱ የጣላትን ሴት እሱ የጣላትን ልጅ አንስታ ህይወቷን መስዋዕት አድርጋ ትምህርቷን እሱ ላበላሸው ህይወት መስዋዕት ከፍላ ትምህርቷን አቋርጣ እሱ ያስረገዛትን ሴት አንስታ ወደ ቤተሰቧ አምጥታ በሱ ምክንያት ደግሞ ያቺ ልጅ ተቆሳቁላ አልቅሳ ወድቃ ህይወቷ አልፎ ልጅ ወልዳለት ልጅ መውለዱንም ሳያቅ መጥቶ እንደገና ደግሞ ኪያ ከኔ ነው የወለደችው ባልወለደቻት ልጅ እንድትኮነን አድርጓት በፍቅረኛዋ እንድትጠላ አድርጓት የራሷን ህይወት እንዳትመሰርት ካደረጋት በኋላ ዛሬ ደግሞ በዲኤንኤ ሲረጋገጥ እውነታው ሲታወቅ ዛሬ ደግሞ ልጅን እፈልጋለሁ ይዤብሽ እሄዳለሁ ይላል። ሊያመሰግናት ሲገባ እሱ የጣላትን ልጅ አንስታ ስላሳደገችለት ሊያመሰግናት ሲገባ ለከፈለችው እሱ ላበላሸው ህይወት ለከፈለችው ዋጋ ሊያመሰግናት ሲገባ ዛሬ ልጅቱን ይዤብሽ እሄዳለሁ። አደራ እኮ ነው የተሰጠችው ይች ልጅ በህይወት የሌለች ጓደኛዋ አደራ ጥላባት የሄደችዋትን ልጅ ዛሬ ደግሞ ወስድብሻለሁ። ምን ማለት ነው? መውለድ ብቻ ቁም ነገር አለው እንዴ? መውለድማ በትም እኮ ትልልን ይወልዳል። መውለድ ብቻ በቂ ነው እንዴ? ልጄ ስትል እኮ መጀመሪያ ማታቃትን ልጅ በምታቃት ሰው ነበር ማየት ያለብክ። እናቷን መንከባከብ ነበረብክ። ቀድመህ ያገኘሃት እናቷን ነበረ። እናቷ ስታረግዝ ጥላት ስትሄድ አንተ ልጅ እንደሌለህ ማወቅ ነበረብክ። እናቷ በአንተ ምክንያት እንደሞተች ስታቅ መቆጨት ነበረብክ። ራስህን መጥላት ነበረብክ። ነገን ልጅቷ ስታድግ አባቴ የምትለኝ ይመስልሃል? አንተን የምትወድ ይመስልሃል? እናቷ በአንተ ምክንያት እንደሞተች ጥላት ስታረግዝ ጥላት እንደሄደች በሌላ ሴት ጓደኛዋን ፈልገህ ጓደኛዋን አፈቅርሻለሁ ብለህ እንደጠየቃት ስታቅ ያኔን አባቴ ብላ የምትቀበልህ ይመስልሃል? ዛሬ አደራ የተሰጠቻትን ልጅ ጎንበስ ቀና ብላ ደረቅ ጡቷን አጥብታ ያሳደገቻትን ልጅ ወስድብሻለሁ ማለት አይከብድህም? እግዚአብሔርን አትፈራም? የሰው ጭንቅላት የለህም? አታስብም? ትንሽ ፈጣሪን አትፈራም? ለምን ከህይወቷ አትወጣም? እስከ ዛሬ ብዙ መስዋዕት ከፍላ ልጅን ላሳደገችው ውጣ ውረድ አይበቃትም? ዛሬ መጥተህ ደግሞ ህይወቷን የምታመሰቃቅልባት ትንሽ ፈጣሪን አትፈራም? ለምን አተዋትም? ሰው የለህም? የሚመክርህ የለም? መጀመሪያ እኮ ስትመጣ ኪያን ከመፈለግ በፊት አፈቅርሻለሁ ትናንት ጓደኛዋ የነበረቻትን ልጅ ጓደኛ መተክ አፈቅርሻለሁ ከማለት በፊት ልጅ አለክ ስትባል የት ናት? ልያት፣ ልወቃት፣ ትወልዳልኛለች ወይ ብለህ መጠየቅ ነበረብክ። ሮጠህ የእሷን ህይወት ለማበላሸት ከህይወት እንደጀመረ ስታቅ ልጅ ወልጄላታለሁ ምንም ንክኪ ሳይኖርክ የጓደኛዋ ፍቅረኛ እንደነበርክ እያወቅ ከእሷ ጋር ግንኙነት እንዳለክ ስታወራ ትንሽ ፈጣሪን አትፈራም? ምን አይነት ሰው ነክ አንተ? በምን አይነት ቃላት ነው ክፋትህን ልገልጸው የምችለው? በጣም የምታናድድ ሰው ነክ። እግዚአብሔር አምላክ እንደዚህ አይነት ሰዎች በእንደነዚህ አይነት ሰዎች የስንት እህቶቻችን ህይወት ይበላሻል። ትናንት ቤዛ የምትባለው ጓደኛዋ የልጅህ እናት የሆነችዋን ህይወት እንዳበላሸክና እስከ ወዳኛው ህይወቷ እንዳለፈ እያወቅ ሌላ ደግሞ ህይወት ለመጉዳት የሌላ ሰው ህይወት ደግሞ ለማቆሳቆልና ለማመሰቃቀል መሞከርህ ምን የሚሉት ጭካኔ ነው? አታሳዝንህም? ኪያን ልታመሰግን ሲገባህ ይሄ ነው የእሷ ውለታ? ይሄ ነው የሚገባት? አይገባትም በእውነት። ሌላ ደግሞ ፍርድ ቤት ብለህ ህግ ፊት እንቀርባለን አባት ለመሆኔ ማን ይከለክለኛል ልጅ ላልከው ደግሞ ሌላ ጣጣ ደግሞ ይዘህ ዋጋ እንድትከፍል ታደርጋታለህ። ልጅክ እንደረግጡት አጥብታ ያሳደገችልህ ሴት መልሱ ይሄ ነው? ዋጋዋ ይሄ ነው? ልትመልስላት የሚገባ ምስጋና ይሄ ነው? ኧረ ምን አይነት ጉድ ነው?